ቆይ ይሄ ህይወት የተሰጠው ለኔ ነው አይደል? አዎ። አሁን ደሃ ነኝ አይደል? አዎ። አሁን ትምህርት ደረጃ ዝቅተኛ ነው አይደል? አዎ። አሁን ልምድ የለኝም አይደል? አዎ። የሚረዳኝ ዘመድ አዝማድ የለም አይደል? አዎ። መነሻ ካፒታል የለኝም አይደል? አዎ። ይሄን ሁሉ ሳይኖራቸው ከምንም ተነስቶ የፈጠሩ ሰዎች እንንትና ካሉ እኔ ለምንድን ነው ማድረግ ማልችልበት ብቸኛው ምክንያት የነዚህ ማስረጆች ክብደት በአንድ በኩል ሳስቀምጥና እምነቴን በሌላ በኩል ሳስቀምጥ እነዚህ ነገሮች ስለሚያመዝኑ ብቻ። ኦኬ፣ ማላቀውን ማወቅ እችላለሁ። አዎ። የሌለኝን ማፍራት እችላለሁ። አዎ። የሚረዳኝ ሰው እንኳ ባይኖር እኔ በራሴ ትግል በራሴ መንገድ ካሳካው በኋላ የሚረዳቸው ሚሊዮን ሰዎች ሊኖሩ ይችላሉ። አዎ። ሞዴል ባይኖር ከዘመድ አዝማድ ውስጥ እኔ ሞዴል ሆኜ ከኔ በኋላ የሚመጡትን ዘመድ አዝማዶች ማስከተል እችላለሁ። አዎ። ልክ እንዲህ ብለህ ቆጥረህ አስቀምጠህ ኃላፊነት ወስደህ ማድረግ ሲጀምር የማታውቀው ትልቅ ፓወር ካንተ ጀርባ ሲንቀሳቀስ ታየዋለህ። የፈጠረኝ አምላክ፣ የሰራኝ አምላክ እሱ ምን ያደርጋል መሰላችሁ? ወስኜ ራእይን ህልሜን መከተል ሲጀምር ከኔ አቅም ያለፈ ኃይል በጀርባዬ ሲንቀሳቀስ